አይነ ጥላ፣ ዛር፣ ቡዳ፣ መተት በጌታችን በመድኃኒታችን በኢየሱስ ክርስቶስ ወደዚህ ትመጣለህ። በኃያሉ መልአክ ቅዱስ ሚካኤል ስም ወደዚህ ና። ብዙ ዓመት በቃ እየታመምኩ ስንከራተት ነው የኖርኩት። መንከራተት ነው? አዎ እሰራለሁ። ሰርቼ ላኪም ቤት ነው። ሰውነቴ ይቆስላል። ላኪም ቤት ነው በቃ። ክብር ለእመቤቴ አሁንም እየፈታች ነው፣ ወደፊትም ትፈታኛለች። አሁን ደግሞ ተኝቼ ሲጥለኝ ያየሁት እንደ ጭስ ነገር ከላይ ላይ ተነስቶ ሲሄድ ነው ከጭንቅላቴ ላይ ሲወጣ ያየሁትና የታል እጃቸው የታል እጃቸው እሰይ እመቤቴን ያላቸው ማርያም ማረነ ክርስቶስ። እኔ በደንብ መመስከር እፈልጋለሁ። እኔ ፈጣሪ ፊት መቆም የሚገባኝ ልጅ አልነበርኩም። ክብር ይስፋ ለመድኃኒዓለም ድንግል ማርያም ልጅ። መተት ወደዚህ ና። መተት፣ የደብተራ መተት፣ የደብተራ መተት፣ የደብተራ መተት፣ የጠንቋይ መተት፣ የቃልቻ መተት፣ አዳለሞቲ 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 መተት ወደዚህ ና። ና ወደዚህ መተት ወደዚህ ና። ና ወደዚህ ያደቀቃችሁ የዛር መንፈስ ይድቀቅ። በስጋችሁ ላይ ተቀመጠ የቡዳ መንፈስ ይድቀቅ። ና የቡዳ መንፈስ እድሏን ውሰድ። አእምሯን ያዝ የተባልክ፣ ጭንቅላቷን ያዝ፣ ቤተሰቧን ያዝ፣ ትዳር ያዝ፣ ቤተሰብ ያዝ የተባልክ ና ወደዚህ ና። መተት መተት፣ አይነ ጥላ፣ ዛር፣ ቡዳ ወደዚህ ና። በኃያሉ መልአክ ቅዱስ ሚካኤል ስም ወደዚህ ና። ድንግል ማርያም ታስጨንቅህ። ጭንቀት የሆነባችሁ መንፈስ ሰር የተባለ አብራት አንከርታት የተባለ ሀገር ለሀገር አዙር የተባለ እስር የተባለ መንፈስ በቅዱስ ሚካኤል ስም ይደምሰስ። በእጆቻችሁ ላይ ተቀምጦ እድላችሁን ይበላ፣ ገንዘባችሁን ይሰርብ፣ ገንዘባችሁን ይሰልብ መንፈስ በቅዱስ ሚካኤል ስም ይደምሰስ፣ በቅዱስ ገብርኤል ስም ይደምሰስ። ና ወደዚህ ቀጥል፣ ና ወደዚህ ና። መተት ና ወደዚህ። በአይን ላይ ተቀመጠ፣ በፀጉር ላይ ተቀመጠ፣ በጆሮ ላይ ተቀመጠ እድላችሁን ያዘ፣ አእምሮውን ያዘ በቅዱስ ሚካኤል ስም ይደምሰስ። በማን ስም ነው እንደመስሰው? በማን ስም? በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም ሁላችንም የጠላትን ኃይል እናስጨንቃለን። አመስግኑ እግዚአብሔርን። በአፍ በአፍንጫ ላይ ያለ በአፍንጫ ላይ የተቀመጠ ጆሮ ላይ የተቀመጠ የሚያሸኮሽክ እድል ያዘ፣ እድል ያዘ መንፈስ በስላሴ ስም ና ወደዚህ። እድሏን ያዘ የተባልክ የእድል መተት፣ የእድል መተት ና ና፣ እድል መተት ና ወደዚህ ና፣ እድል መተት ና ወደዚህ። እድል ያዝ፣ እድል የምታበላሽ ያዙ፣ ልጇን ያዙ፣ እናምጣ ና ወደዚህ ና ወደዚህ ና። የእድል መተት ህልማቸው የምታሰናክል በልጅነት የገባ የቡዳ መንፈስ፣ የቡዳ መንፈስ፣ የቡዳ መንፈስ ቡዳ ጤናቸውን ያበላሸ፣ እድላቸውን ያበላሸ፣ ህይወታቸውን ያበላሸ፣ ጭንቀት የሆንክባቸው የቡዳ መንፈስ ና በኢየሱስ ክርስቶስ ወደዚህ ውጣ፣ ውጣ፣ በቅዱስ ሚካኤል ስም ውጣ። የተደበክ ያደፈት፣ የተደበክ ያደፈት ና ያደፈትክ፣ ያደፈት አለ ገና ያልወጣ አለ ያደፈተ፣ ያደፈትክ፣ ያደፈትክ የቤተሰብ ዛር፣ የቤተሰብ ዛር፣ የቤተሰብ ዛር አዳለሞቴ፣ አዳለሞቴ የጠቋር መንፈስ፣ የጠቋር መንፈስ፣ የአይነ ጥላ መንፈስ፣ የጮቤ መንፈስ፣ የአይነ ጥላ መንፈስ እድል ያዘ ተባልክ፣ እድላቸውን ያዘ ተባልክ በኪዳነ ምሕረት ስም ወደዚህ ትመጣለህ። እግዚአብሔር ስሙ የተመሰገነ ይሁን። እንደዚህ ነው ድንግል ማርያም እንዲህ ትሰራለች። ስሙ የተመሰገነ ይሁን። አሁን አባታችን በጸሎት ያሳርጉልንና የፈውሱን አገልግሎት እንቀጥላለን ማለት ነው። ኖሮ የታጠነውን ማይጠንት የጸለይነውን ጸሎት እስከ ነዋ ሰማይ ያሳርግልን። ሰላም ያዋለ አምላክ ሰላም ያስመሸን። ከመቤታችን ከታቦተ ኪዳነ ምሕረት ረድኤት በረከት ያሳትፈን። የታመሙትን ይማርልን፣ ሙታን ነፍሳቸውን ይማርልን። ያለውን ሕዝበ ክርስቲያን በጽኑ ይጠብቅልን። እንዲህ ብለን ገናናው ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ በደሉንን ይቅር እንደምንል
አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ አሜን። ይህድ ግብታያን ሲቀድስ ሊቅ ሊቀ ካህናት ለወዲያቆናት አክብርቶ የመተ እግዚአብሔር ኩኑ ፍትዋነ ወንጹሐነ ይረሴና ይረሴክሙ ድሉ ለመንግሥተ ሰማያት ለዘለፈ ስሬቶ ለዘይመጽእ ቅበት እግዚኦ መሐረነ ክርስቶስ በላ 12 በእንተ እግዝእትነ ማርያምን ጨምር ከማሁ እግዚእ ኢየሱስ ክርስቶስ ስረ ኃጢአት የኃጢአተ ኩሉ ዘከማይሰራ ኃጢአት እግዚአብሔር ይፍታ። እሺ አሁን የተዋረደው ማን ነው? የተዋረደው ማን ነው? የጠላት ኃይል ተዋርዷል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። እስቲ እናመስግነው አንድ ጊዜ እግዚአብሔርን ለልብላችን እናመስግነው። የታል የታል እጃቸው የታል እጃቸው እሰይ እመቤቴን ያላቸው የታል እጃቸው እሰይ የታል የታል እልልታው የታል እልልታው እሰይ ለእመቤቴ ውለታ የታል እልልታ እሰይ አለን አለን እምነት አለን እምነት በሉ እሰይ ተዋህዶ ከጥንት አለን እምነት እሰይ ማትከፈል ከሁለት አለን እምነት እሰይ እየቴዮ ሲያምር እዮ ሲያምር እልበሉ እሰይ የእመቤቴ ደብር እዮ ሲያምር እሰይ እዮ ሲያበራ እዮ ሲያበራ እልበሉ እሰይ የአባ ኪሮስ አዝመራ በሉ ሲያበራ እሰይ እኔስ ማርያምን ወዳታለሁ እኔስ ድንግልን ወዳታለሁ እኔስ ፈዋሿን ወዳታለሁ እኔስ ማርያምን ወዳታለሁ በሉ ወዳታለሁ ወዳታለሁ የአባ ጊዮርጊስ ዘጋስጫ ምስጋና ነሽ እላታለሁ የሙሴም ጸላቱ ነሽ እላታለሁ የአብርሃም ድንኳኑ ነሽ እላታለሁ እኔስ ማርያምን ወዳታለሁ እኔስ ድንግልን ወዳታለሁ 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 ምስጋና ነሽ እላታለሁ እመቤቴ እያልኩኝ ዕለት ዕለት በማለዳ ከደጇ ላይ ጠራታለሁ ጠራታለሁ። ይኸው እንግዲህ የማንን ስም የጠራ ነው? የማንን ስም? የማንን ስም? አዎ እናት አለችው እኮ አይደንቅም? እኛ የምናመልከው አምላክ እናት አለችው። ይኸውላችሁ ፈጥሯታል፣ ግን እናቱ ናት። ድንግል ማርያም እመብርሃን የብርሃን መገኛ። ብርሃን የምትፈልጉ ከሆነ ምን ያስፈልጋችኋል? ብርሃኑ የሚገኝበት ስፍራ ማወቅ ያስፈልጋል። ከዚህ ቦታ ነው ብርሃን ያለው። የድንግል ማርያም ስም ተጠርቶ አጋንንት ሊቋቋመው አይችልም። ስሙ የተመሰገነ ይሁን።
ና ወደዚህ ና ተቀመጥ። ና አንተ ወደዚህ ተቀመጥ። ና ወደዚህ ተቀመጥ። አብረን ዘጋጅ። በኢየሱስ ክርስቶስ ስም በሉ ሁላችሁም አንድ ላይ በኢየሱስ ክርስቶስ ስም አንድ ላይ ነው ያልኩት። በኢየሱስ ክርስቶስ ስም በድንግል ማርያም ስም ቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በጻድቁ አባ ኪሮስ ስም ሁላችን ዳግመኛ ላንመለስ ለዘላለም ሲኦል ታስረናል። ቶሎ ሰባት ነው ሰባት እግዚአብሔር ስም የተመሰገነ ይሁን። ተነሱ። እንዴት ነው? እግዚአብሔር ይመስገን አባቴ፣ ተመስገን። ዛሬ አለ ብለሽ ታስቢ ነበር? አላስብም። አለሁኝ አለ እኮ ወይኔ እጄን ነበር እዚህ ውስጥ። ምን ውስጥ ላይ ነይ እስቲ ነይ ነው። አሁን ምን ተሰማሽ? እግዚአብሔር ይመስገን። ቀስ በቀስ እንግዲህ ይሸኛል። በርቺ። እግዚአብሔር ይመስገን። አሜን። እልል ብላችሁ አመስግኑላት። ደህና ነሽ? እሺ፣ ዞር ወደዚህ። ከዚህ ከወረዳችሁ እንድትመሰክሩ አይፈቅድም። ስለዚህ እዚሁ ይዣችሁን አስመስክሩ። ደህና ነሽ? እግዚአብሔር ይመስገን። ምንድን ነበር ችግርሽ? ምን ተደረገልሽ? ችግሬ ደፍተራና አይነት ላን የሚለው። እሺ፣ አሁን ያው ቀለል ብሎኛል። አሁን እግዚአብሔር ስም የተመሰገነ ይሁን። አሜን። ጸልዩ ሁላችሁ ለእህታችን። እሺ፣ ደህና ነሽ? እግዚአብሔር ይመስገን። ከየት የመጣሽው? ከጎጃም። ተጎጃም። ምንድን ነበር ችግርሽ? ያመኝ ነበር። ያጨናንቀኛል ልብሽን። አዎ። አሁን እንዴት ነሽ? አሁን ደህና ነኝ። እግዚአብሔር ይመስገን። እግዚአብሔር ስም የተመሰገነ ይሁን። አንቺስ? እኔ ልቤ ላይ ነው የሚያስጨንቀኝ። በቃ ህይወቴን ሁሉ ያመሰቃቅለዋል። አላቅም ነበረ፣ ግን ያው በቤተሰብ ዛር እንደነበረ አውቃለሁኝ። ከዛ ያው ሌላ ሀገር ነበርኩኝ፣ ተመልሼ መጣሁ። እኔ በደንብ መመስከር እፈልጋለሁ። እኔ ፈጣሪ ፊት መቆም የሚገባኝ ልጅ አልነበርኩም፣ ግን እግዚአብሔር ይመስገን እሱ ፈቃዱ ሆኖልኝ መርጦኛል። ክብር ይስፋ ለመድኃኒዓለም ድንግል ማርያም ልጅ። ምን ነበር ችግርሽ? ህይወት ነበር የምኖረው። በቃ የማያሰራኝ ነገር አልነበረም፣ ግን አሁን ግን ሁሉንም ነገር ገለጸልኝ። በጣም አማርሬው ነበር፣ ግን እሱ ወደ እሱ ሊያቀርበኝ ፈቅዶልኝ ነበር። ወደዚህ አመጣኝ። ግን ለምን አመጣኸኝ ብዬ በጣም አልቅሼ አማርሬ ነበረ። እሱ ግን ወደ ቤቱ ጠራኝ። ውጭ ነበርሽ? አዎ። የት ሀገር ነበርሽ? ቱርክ ነበርኩ። ያው ብዙም አልነበርኩም። ከዛ ያው በአንዳንድ ችግሮች ምክንያት መጣሁኝ። ያው ችግሩ ይቅር። አሁን ደህና ነሽ? አሁን እግዚአብሔር ይመስገን። አሁን ምን ተሰማሽ ውስጥሽ? ለመድኃኒዓለም ሰላም፣ በቃ ሰላም ነኝ እኔ። እግዚአብሔር ስም የተመሰገነ ይሁን። ይኸው። እሺ፣ ደህና ነሽ? እግዚአብሔር ይመስገን። ምንድን ነበር ችግርሽ? እኔ ብዙ አመት በቃ እየታመምኩ ስንከራተት ነው የኖርኩት። መንከራተት ነው? አዎ፣ እሰራለሁ። ሰርቼ ላክም ቤት ነው። ሰውነቴ ይቆስላል። ሐኪም ቤት ነው በቃ። ሕክምና በመሄድ የምትድኝ መሰለሽ ነው? አዎ፣ አላቅም ነበር እንደዚህ እንዳለብኝ። ከግንቦት ላይ ስውሯ ሄጄ ነው የተገለጸልኝ። ከዛ ባታ ነበርኩ፣ አርሴማ ጸበል ነበርኩ። ኪዳነ ምሕረት ዛሬ ነው የመጣው። ኪዳነ ምሕረት ነው ልጫወኩና ትናንት በቃ ኪዳነ ምሕረት ልሂድ እስኪ ዛሬ ብዬ ነው የመጣሁት። እዚህ መጥቼ አላቅም። ባታ ነበርኩ። አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። በርቺ፣ ስገጂ፣ ጸልይ፣ ጾሚ። እሺ፣ በርቺ። ደህና ነዎት? የበረቱ ነው? ምንም አይደለም። በርቱ። እንግዲህ እግዚአብሔር ከእርሶ ጋር ይሁን። በርቱልኝ። እሺ፣ በርቱ። እሺ፣ ደህና ነሽ? የሚገርም ነገር ነው የምነግራችሁ። እሷም ጠዋት ስመጣ ነግሬያታለሁ ፊት ለፊቴ። ትናንትና ከዚህ እንደሄድኩኝ ወደ ታች ይለኛል 10 ጊዜ። ሌሊት ሁሉ አልተኛውም። ሽንት ቤት ስመላለስ ነው ያደርኩት። ለካ ይሄ ነገር ስላለ ነው። መጥቼ አሁን ራሱ ገብቼ ልምጣ ስላት አይ ይዞሽ ቢሄድስ አለችኝ። ስትለኝ አይወስደኝም ኪዳነ ምሕረት አለችው ብዬ ነው ሄድኩትኝ። ከዛ ይሄ ነገርማ የሆነ ነገር አለው አልኩኝ። መጣሁ። ለእርሶ እንኳን አልነገርኩትም ቀደም። ከዛ ይሄ ነገር ዛሬ ተአምሩ ሳላይ ለአባም አልናገርም፣ እስቲ ምንድን ነው የሚፈጠረው ነበር ያልኩትኝ። ክብር ለእመቤቴ። አሁንም እየፈታች ነው፣ ወደፊትም ትፈታኛለች። አሁን ደግሞ ተኝቼ ሲጥለኝ ያየሁት እንደ ጭስ ነገር ከላይ ተነስቶ ሲሄድ ነው ከጭንቅላቴ ላይ ሲወጣ ያየሁትና
ክብር ምስጋና ለመድኃኔዓለም ለእመቤቴ ማርያም በጣም አመስግኑልኝ። አሁንም በሞገስ እንድታቆመኝ በጸሎታችሁ ሁላችሁንም እንድታግዙኝ እፈልጋለሁኝ። እግዚአብሔር ስም የተመሰገነ ይሁን። እህታችን ከዱባይ ሀገር ነው የመጣችው። ከዚህ ቀደም ምናልባት ዩቲዩብ ላይ ታችሁ ሊሆን ይችላል። በሁለት ክፍል የተዘጋጀ ቪዲዮ የፈውስ አገልግሎት ለቅቄ ያለሁኝ እዛ ላይ ገብታችሁ በአስተርእዮ ሚዲያ ላይ ማየት ትችላላችሁ። እጅግ በጣም ብርቱ የሆነች እህታችን ናት። ለብዙዎቻችሁ ጥንካሬ ምክንያት የምትሆኑ ለብዙዎቻችን መዳን ምክንያት የምትሆኑ እህታችን ናትና እግዚአብሔር ፍጻሜን ያሳምርልሽ በሏት። በርቺ፣ እግዚአብሔር ካንቺ ጋር ይሁን። እሺ